ሃይ ጋይስ እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። በዛሬ ቪዲዮ ብዙ ተማሪዎችን አክሴፕት በማድረግ የሚታወቀውን ፉሊ ፈንድድ ስኮላርሺፕ የሚሰጠውን ካሲኖ ዩኒቨርሲቲ ነው የምናየው ማለት ነው። ይህም ዩኒቨርሲቲ የሚይዛቸውን ፕሮግራሞች፣ ፊልዶች፣ አፕላይ ለማድረግ የሚያስፈልጉትን ዶክመንቶች፣ በተጨማሪ ደግሞ ሙሉ አሞላል ፕሮሰሱን በዛሬ ቪዲዮ እናያለን ማለት ነው። ይህንን ቪዲዮ ከመጀመራችሁ በፊት ሰብስክራይብ ማድረግ እንዳትረሱ ስለ ስኮላርሺፕ ሪሌትድ ኢንፎርሜሽን እንዳያልፋችሁ ማለት ነው። ዩኒቨርሲቲ ባችለርም ማስተርስ ፕሮግራም አሉት። በውስጡ ደግሞ በእንግሊሽ የሚሰጡ ዲፍረንት ፊልዶች አሉት። ለባችለር አሰን ኤግዛምፕል ለማየት ያክል እንደ ኢኮኖሚክስ፣ ኮምፒውተር ኢንጂነሪንግ፣ ሲቪል ኢንጂነሪንግ እና ኢንዱስትሪያል ኢንጂነሪንግ ያሉት። ማስተርስ ደግሞ አፕላይ ማድረግ ለምትፈልጉ እዛ ላይም እንደ ሜካኒካል ኢንጂነሪንግ፣ ሲቪል ኢንጂነሪንግ በተጨማሪ ዲፍረንት ተጨማሪ ኢንጂነሪንግ ፕሮግራሞች አሉት። ኤንድ ኦልሶ ኢኮኖሚክስም ይሰጣል። በስፖርት ማኔጅመንት መማር የምትፈልጉ ካላችሁ በዛም አለላችሁ ማለት ነው። እዚህ ዩኒቨርሲቲ ላይ አፕላይ ለማድረግ ምን ዶክመንቶች ያስፈልጋቸዋል? ባችለር ተማሪ ከሆናችሁ የ12ኛ ክፍል ውጤታችሁ ወይም ዲፕሎማችሁ ኦር ማትሪክ እንለዋለን። ትራንስክሪፕታችሁ ከ9 እስከ 12 ያለው፣ ሲቪ ማዘጋጀት ይኖርባቸዋል። ሞቲቬሽናል ሌተር ያስፈልጋቸዋል። ኤንድ ኦልሶ ላንጉጅ ፕሮፊሸንሲ ግዴታ ስለሆነ እሱንም መፈተን እንዳትረሱ። ሌላ ፓስፖርት ኦብቪየስሊ አፕላይ ለማድረግ ፓስፖርት ያስፈልጋቸዋል። ማስተርስ ተማሪ ከሆናችሁ ደግሞ ምን ዶክመንት ያስፈልጋቸዋል? አሁንም ኦሪጂናል ዲግሪያችሁን ግን ኦሪጂናል ዲግሪን ባትይዙ በቴምፖም አፕላይ ማድረግ ትችላላችሁ። ትራንስክሪፕት ያስፈልጋቸዋል፣ ሲቪ፣ ሞቲቬሽናል ሌተር፣ በተጨማሪ ለእናንተ ደግሞ ሚዲየም ኦፍ ኢንስትራክሽን ይበቃል። which is ከዩኒቨርሲቲያችሁ ሄዳችሁ ማጻፍ ብቻ ነው የሚጠበቅባችሁ ማለት ነው። እዚህ ዩኒቨርሲቲ ላይ አፕላይ ለማድረግ እያንዳንዱ ያለውን ፕሮሰስ አብረን እናያለን ማለት ነው። እንጀምር። ከሱ በፊት ግን ሰብስክራይብ ያላደረጋችሁ ካላችሁ ፕሊዝ ሰብስክራይብ አድርጉ፣ ፋሚሊ ኑ። በተጨማሪ ስለ ስኮላርሺፕ ሪሌትድ ያሉትን ኤኒ ታይፕ ኦፍ ኢንፎርሜሽን እዚህ ላይ ስለምታገኙ ለእናንተም ስለሚጠቅማችሁ፣ ለእናንተ እንኳን ካልጠቀማችሁ ጓደኞቻችሁ ካሉ እነሱም ይህን ቪዲዮ እንዲያዩ ይህን ቪዲዮ ሼር ማድረግ እንዳትረሱ። ሰብስክራይብ። የመጀመሪያ ስቴፕ የሚሆነው ዩኒቨርሲቲ ኦፍ ካሲኖ ብለን ሰርች እናደርጋለን ማለት ነው። ሰርች ስታደርጉ ይሄንን የመሰለ ፔጅ ይመጣላችኋል። ትንሽ ወደ ታች ስክሮል ታደርጉና ፕሪ አድሚሽን የሚለውን እንነካለን ማለት ነው። እሱን ከነካም በኋላ ይሄ ፔጅ ይመጣል። ይሄ ፔጅ ሲመጣ እንደምታዩት ከላይ ኦፈርድ ኢን እንግሊሽ ይላል። ስለዚህ በእንግሊሽ የሚሰጡ ኮርሶችን ነው የምታዩት ማለት ነው። ስቴፕ 1 ይላል። ስቴፕ 1 ምንድነው የሚለው? ከመጀመራችሁ በፊት GOMP የሚለው ላይ ምን ማድረግ አለባችሁ? ገብታችሁ እዛ ላይ ሳይን አፕ ማድረግ አለባችሁ ይላል። ከታች ቅድም ሜንሽን ያደረኳቸውን ኮርሶች ማየት ትችላላችሁ። በባችለር ዲግሪ የሚሰጡትን እንደነ ኢኮኖሚክስ፣ ሲቪል ኢንጂነሪንግ፣ ኮምፒውተር፣ ኢንዱስትሪያል ኢንጂነሪንግ አለ። እነዚህን መምረጥ ትችላላችሁ። ወደ ታች ስክሮል ስታደርጉ ደግሞ ማስተርስ ዲግሪ ፕሮግራሞች እንደ ኢኮኖሚክስ፣ ግሎባል ኢኮኖሚክስ፣ ሲቪል፣ ሜካኒካል፣ ተጨማሪ እንደ ስፖርት ማኔጅመንት ብዙ ነው ያሉት። ከነዚህ መምረጥ ትችላላችሁ ማለት ነው። ይሄ አያስፈልገንም፣ ግን ወደ ታች ስክሮል እናደርግና ተመልሰን መጀመሪያ የነው GOMP የሚለውን እንነካለን ማለት ነው። እሱን ስትከፍቱት ይሄ ፔጅ ይመጣላችኋል which is sign in እንድታደርጉ ነው። ነገር ግን እናንተ ገና ሬጂስተር ስላላደረጋችሁ ከታች ሬጂስተር የሚለውን ትነካላችሁ ማለት ነው። ሬጂስተር የሚለውን እንግሊሽን ማድረግ ትችላላችሁ። ሬጂስተር የሚለውን ከነካችሁ በኋላ ኒው አካውንት የሚለው ፔጅ ይመጣላችኋል። እዚህ ላይ ስማችሁን ትጽፋላችሁ። እዚህ ላይ ማስታወስ ያለባችሁ ስማችሁን ስጽፉ ስማችሁን ብቻ ሳይሆን መጻፍ ያለባችሁ የአባታችሁንም ስም መጻፍ አለባችሁ። ምክንያቱም እነሱ የሚያውቁት ኔም ከዛ ሰርኔም ለብቻ ስለሆነ እኛ ግን ፋዘር ኔም ስላለን ስማችሁንና የአባታችሁን ስም ነው መጻፍ ያለባችሁ። ሰርኔም የሚለው ላይ ደግሞ የአያታችሁን ስም ትጽፋላችሁ ማለት ነው። እዚህ ጋር ግራንድ ፋዘር ኔማችሁን ትጽፋላችሁ ማለት ነው። ከዛ ወደ ታች ስክሮል እያደረጋችሁ ዴት ኦፍ በርዛችሁን መርጣችሁ ማስገባት ትችላላችሁ። ከታች ስቴት ኦፍ በርት ሀገራችሁን ነው መምረጥ ያለባችሁ። ኢትዮጵያ ኢቲ ብላችሁ ጽፉ፣ ይሄ ይመጣላችኋል ማለት ነው። ፕሌስ ኦፍ በርዝ ይላል። የተወለዳችሁበትን ሀገር ማለት ከተማ መጻፍ ነው። አዲስ አበባ እዚህ ጋር ሰን ኤግዛምፕል አሳይቻችኋለሁ። ጀንደራችሁን ትመርጣላችሁ። ታክስ ኮድ ይጠይቃል እዚህ ላይ። እኛ ታክስ ኮድ ስለሌለን ከታች መርጡስ ማለት ነው። ፓስወርድ ታስገባላችሁ። ራንደምሊ የተመቻችሁን የምታስታውሱትን ኮንፊርም ፓስወርድ ትላላችሁ። ኢመርጀንሲ ኩዌስችን ይጠይቃል። ኖርማሊ ያሰን ኤግዛምፕል እዚህ ላይ ላይክ what is my name being የጻፍኩት፣ ግን እናንተ የሚመቻችሁ ካለ ሌላ መጻፍ ትችላላችሁ። ኢሜይላችሁን ማስገባት እንዳትረሱ። ኢሜይላችሁን ታስገባላችሁ። ከዛ ስልክ ቁጥራችሁን እዚህ ጋር እንደምታዩት የኢጣሊያን ነው ያለው። ኢትዮጵያ ብላችሁ ሰርች ታደርጋላችሁ። ኢትዮጵያ የሚለውን ሲመጣ ማስገባት ነው ማለት ነው። ከታች መርሳት የሌለባችሁ በዚህ ፖሊሲ የሚለውን yes I accept ትላላችሁ። ከዛ ፕሮሲድ የሚለውን መንካት ነው የሚጠበቅባችሁ።
ሶ ፕሪሲድ ካላችሁ በኋላ ኢሜይል ይደርሳችኋል። ኢሜይላችሁ ላይ ትገቡና አክቲቬት ማድረግ ይኖርባችኋል ማለት ነው ኢሜይላችሁን። ሶ አክቲቬት ታደርጉታላችሁ። አክቲቬት ካደረጋችሁ በኋላ መጀመሪያ ያየነው ፔጅ ላይ እንመለሳለን ማለት ነው። ሶ እዛ ፔጅ ላይ ሲመልሳችሁ ቅድም የነበረውን የተሰጣችሁን ዩዘር ኔማችሁን እና ፓስወርዳችሁን ታስገባላችሁ። ከዛ ሎጊን ማለት ነው የሚጠበቅባችሁ ማለት ነው። ሎጊን ካደረጋችሁ በኋላ ይህንን የመሰለ ፔጅ ይመጣላችኋል። ወደ ታች ስክሮል ታደረጉና ፕሪ አድሚሽን ኢንተርናሽናል ስቱደንት የሚለውን ትነካላችሁ። ከዛ እዚህ ላይ ያስመርጣችኋል ባችለር ዲግሪ ፕሮግራም ነው ወይስ ማስተርስ ዲግሪ ፕሮግራም ነው። ማስተርስ የሚለውን እንነካለን። አሁኑ የማስተርስ ኤግዛምፕል ነው ማሳያችሁ። በቀጣዩ ቪዲዮ ደግሞ የባችለር ቪዲዮን አሳያችኋለሁ ማለት ነው። ሶ ማስተርስ ስትመርጡ ቅድም ያየናቸውን የእንግሊሽ ኮርሶች ሊስት ዳውን ተደርገዋል። እዚህ ላይ የፈለጋችሁትን ኮርስ ትመርጣላችሁ ማለት ነው። ሶ ትራንስሌት በጣሊያንኛ ከሆነ ከላይ ትራንስሌት ማድረግ ትችላላችሁ። ሶ ለምሳሌ የመጀመሪያው ሲቪል ኤንድ ኢንቫይሮንመንታል የሚለውን መረጥኩኝ። አካዳሚክ ይር ፕሊዝ በደንብ ማየት ይኖርባችኋል። 2026-27 ነው የሚለው ኢትስ ራይት። ሶ ሲቪል ኢንጂነሪንግ ነው የመረጥኩት። ሂ ኮንፊርምስ የሚለውን እንነካለን። ሶ ካሲኖ ዩኒቨርሲቲ ላይ አፕላይ ስታደርጉ 15 ዩሮ አፕሊኬሽን ፊ ትጠየቃላችሁ። ሶ ዶክመንታችሁ ሞልታችሁ ከጨረሳችሁ በኋላ ያንን መክፈል ትችላላችሁ ማለት ነው። ሶ ወደ ታች ስክሮል ስታደርጉ ዩኒቨርሲቲ ትራንስክሪፕታችሁን ይጠይቃቸዋል ወይም ዲፕሎማ ይባላል። ሶ ማንዳቶሪ ነው ማስገባት ይኖርባቸዋል። ሲቢ ማንዳቶሪ ነው እሱንም ማስገባት ይኖርባቸዋል። ሞቲቬሽናል ሌተር ኤንድ ላንጉጅ ፕሮፊሸንሲ which is ለማስተር ስለሆነ ሚዲየም ኦፍ ኢንስትራክሽን ማስገባት ትችላላችሁ። ከዛ ፓስፖርታችሁን ያስፈልጋል። ሶ ፓስፖርታችሁን ታስገባላችሁ። ሶ ወደታች ስክሮል አድርጋችሁ አዘር አክሽን የሚለውን ትነካላችሁ። አርት ታይትል የሚለውን ትነካላችሁ። ሶ ከላይ አካዴሚክ ይራችሁን የተማራችሁበትን የጀመራችሁበትን ያስመርጣችኋል። ከዛ በኋላ ደግሞ የጨረሳችሁበትን ዴት ኦፍ ሰፖርት እሱንም ታስገባላችሁ ማለት ነው። ፎሪን ዩኒቨርሲቲ ነው የሚለውን የስ፣ ከዛ ኔም ኦፍ ፎሪን ዩኒቨርሲቲ ታስገባላችሁ። አሰን ኤግዛምፕል እዚህ ላይ ዊ ኩድ ጀስት ፑት አዲስ አበባ ዩኒቨርሲቲ ብለን እናንተ ግን የተማራችሁበትን ዩኒቨርሲቲ ታስገባላችሁ ማለት ነው። ከዛ ወደ ታች ስክሮል ስታደርጉ ፎሬን ካንትሪ ሶ ኢን ኢታሊ ሊሆን ስለሚችል ኢቲ ብቻ አድርጋችሁ ማየት ትችላላችሁ። ወይም አሁን እንደዚህ እንደመጣልኝ ኢትዮጵያ ሲቲዩ አዲስ አበባ ዩኒቨርሲቲ ከሆነ የተማራችሁት አዲስ አበባ ዩኒቨርሲቲ ብላችሁ ትጽፋላችሁ። እዛ ካልሆነ ደግሞ የተማራችሁበትን ኮርስ ኦፍ ስተዲ ቅድም ሲቪል ኢንጂነሪንግ ስለመረጥኩ አሰን ኤግዛምፕል እዚህ ላይ አል ጀስት ራይት ሲቪል ኢንጂነሪንግ ብዬ ይጽፋለሁ ማለት ነው። ከታች ታይትላችሁ ምንድን ነው የሚለው which is ዲግሪ ነው ማስተርስ ነው የሚለውን ለማወቅ ነው። ሶ ላይሰንስ ኢትዮጵያ የሚለውን እንመርጣለን ማለት ነው because ዲግሪ የሚል የተጻፈ ስለሌለ ማለት ነው። እሱን ካስገባችሁ በኋላ አሁንም ወደ ታች ስክሮል ስታደርጉ አክቲቬት if the degree does not provide numerical grade ይላል። አለን ኒውሜሪክ ሶ ለምሳሌ 3.2 ቤዙ 4 ነው። ሚኒመም ዝም ብላችሁ 1 ማለት ትችላላችሁ። ሶ በማድረግ ከተመረቃችሁ ፕሬዝ የሚለውን ቲክ ታረጉታላችሁ ማለት ነው። ከዛ በኋላ ዌይትድ አቨሬጅ which is ከላይ 3.2 ስላልኩኝ ስክሮል አድርጋችሁ ዲግሪያችሁን አታች ማድረግ ይኖርባችኋል። አታች ታደርጉና ኦኬ ትላላችሁ ማለት ነው። ሶ እንደዚህ ሴቭ ያደርግላችኋል። ከዛ ወደ ታች ትወርዳላችሁ። ቅድም የነገርኳችሁን 15 ዩሮ መክፈል ይኖርባችኋል። ኤክስፓየር ዴቱንም ይጽፍላችኋል። ሙሉውን ዶክመንታችሁን አስገብታችሁ ከጨረሳችሁ በኋላ ኮንፊርም ስትሉት ኢሜይል ይደርሳችኋል which is ፔመንት እንድትከፍሉ ማለት ነው። ሶ እሱን ከከፈላችሁ በኋላ ጨርሳችኋል ማለት ነው። ሶ የዛሬ ቪዲዮ ይህን ይመስል ነበረ። if you guys have any question comment section ላይ አሳውቁኝ and also በቀጣይ ቪዲዮ እንድሰራላችሁ የምትፈልጉት ዩኒቨርሲቲ ካለ comment section ላይ እሱንም ጻፉልኝ እና በቀጣይ እሰራላችኋለሁ ማለት ነው።